ይህንን ዓለም በመናቅ ስሜት ውስጥ ያላችሁ ሰዎች ካላችሁ እሱ ኤክስፔሪየንስ እኔ ስለነበረኝ ባጭሩ ምን ማለት እንደሆነ ልንገራችሁ። ብዙ ጊዜ ህይወታችንን ስንቀይር መጀመሪያ ማንነታችን ጋር ነው ጥያቄ የምንፈጥረው እና ያንን ማንነታችንን ማሳደግ ላይ ነው ውስጥ ለውስጥ የምንሄደው። ብዙዎቻችን ግን አይታወቀንም። በድሮ ማንነታችን ምክንያት የፈጠርናቸው ለምሳሌ አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ ጓደኞች ሊሆኑ ይችላሉ፣ ወይም ኤኒቲንግ ኤክስፔሪየንስ የምናደርጋቸው ነገሮችን በሙሉ መጀመሪያ መተው ነው የምንጀምረው እንጂ ንቀናቸው አይደለም። እነዛን የምንተውበት ምክንያት ምንድን ነው? አሮጌው ማንነታችን ለነዛ ነገሮች ተገዢ ስለነበረ ነው። ዊችዝ ባሪያ ሆኖ ልክ ስንለብስ ሰው የሆንን ስለሚመስለን፣ ስንበላ ወይ ከሌሎች ሰዎች ጋር ስንጫወት ነው ሰው የሆንን የሚመስለን የነበረው። አሁን ግን አዲስ ማንነትን ቢውልድ እያደረግን ስንሄድ የአዲሱ ማንነታችን ከትልቅነቱ የተነሳ ከማደጉ የተነሳ የምንፈጥረውን ወይም ደግሞ ኤክስፔሪየንስ የምናደርገውን ህይወት ነው የምንፈልገው። በለውጥ ሂደት ውስጥ ያላችሁ ሰዎች ካላችሁ ወይ ለምሳሌ ስራ መስራት ትታችሁ ወይ ገንዘብ መስራት ትታችሁ ወይ ደግሞ ጥሩ አለባበሳችሁን ትታችሁ ያላችሁበት ሰዓት ላይ ከሆናችሁ ይሄ ነገር አይቀጥልም። ልክ አዲሱን ማንነታችሁን ስትለብሱት በዛ ማንነታችሁ ልክ የሚፈጠር አለባበስ አለ፣ የሚፈጠር አመጋገብ አለ፣ የሚፈጠር ከሰዎች ጋር ያለ ግንኙነት አለ፣ የሚፈጠር በጠቅላላ የህይወት ኤክስፔሪየንስ አለ። ትራንዚሽን ላይ ወይም ለውጥ ላይ መሆናችሁን ተረድታችሁ በራሳችሁ ተስፋ ሳትቆርጡ አዲሱ ማንነታችሁን ቢውልድ ማድረግ ቀጥሉ። መልካም ጊዜ